ሰላም ጤና ይስጥልን የተከበራችሁ የዘፋክት ኒውስ ዋን የሚዲያ ቤተሰቦቻችን እንደምን ውላችኋል። ይህ የዕለቱ የመረጃ ሰዓታችን ወደ እናንተ የሚደርስበት ነው። እስከ ፕሮግራሞቻችን ፍጻሜ አብራችሁን ቆዩ ዘንድ የአክብሮት ግብዣችን ነው። በቅድሚያ በምዕራብ ሐረርጌ ዞን ገለብሶ ከተማ አርቲፊሻል ጸጉርና የሴቶችን የመዋቢያ ኮስሞቲክሶች ተጠቅመው በማጭበርበር ተግባር ሲፈጽም የነበረ ግለሰብ በፖሊስ ቁጥጥር ስር ዋለ። ኢትዮጵያ ግዙፍ ኤርፖርት ልትገነባ መሆኑ ተሰማ። ቋሚ ሲኖዶሱ ጥብቅ ውሳኔዎችን አስተላልፏል። እነዚህንና የተለያዩ ትኩስ መረጃዎችን አብራችሁን ከቆያችሁ ተሰሙታላችሁ። ወደ ዝርዝሩ አለፍን። ከምዕራብ ሐረርጌ ፖሊስ ዋና መምሪያ ኮሚኒኬሽን ጽሕፈት ቤት እንዳገኘ ነው መረጃ ተጠርጣሪው ስንታየው አስቻለው የተባለ የ20 ዓመት ወጣት በተለያዩ የመዋቢያ አይነቶችና አርቲፊሻል ጸጉር በመጠቀም እንዲሁም የሴት ረጅም ቀሚስ በመልበስ በማጭበርበር ተግባር ሲፈጽም በቁጥጥር ስር መዋሉን አመላክቷል። ተጠርጣሪው ለምን ራሱን ወደ ሴትነት እንደቀየረ ሲጠየቅ የሚከታተሉ ሰዎችን ለማምለጥ ነው ቢልም ፖሊስ ግን ተጠርጣሪውን የተለያየ መዋቢያዎችና አርቲፊሻል ጸጉርና ሙሉ በሙሉ ወደ ሴትነት መስሎ ብዙ ወንዶችንም እያጭበረበረ እንደሆነም ለተጨማሪ ምርመራም ወደ ማረፊያ ክፍል መላኩን ገልጸዋል። ቋሚ ሲኖዶስ በልዩ ልዩ ውሳኔዎችን አስተላለፈ። ቋሚ ሲኖዶሱ በብፁዕ አቡነ ገብርኤል ቤተክርስቲያናችን ከነገረ ማርያም አስተምረው ውጭ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡት ትምህርትና በማህበሩ ሚዲያ የተላለፉትን ሁኔታዎችን በተመለከተ በዛሬው ዕለት መደበኛ ጉባኤዎችን በሰፊው ተያይቶ ለመወሰን የያዘው ቀጠሮ መሰረት በጉዳዩ ዙሪያ ጥልቅ ውይይት ካደረገ በኋላ የሚከተሉትን ውሳኔዎችን አስተላልፏል ብለዋል። ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተክርስቲያናችን አስተምሮ ውጭ በሚዲያቸው ያስተላለፉት ስህተት ትምህርት በቤተክርስቲያናችን አባቶች ሊቃውንትና መላው ህዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባና ክትትል ቁጥጥር መምሪያ በኩል ጊዜያዊ እገዳ ደብዳቤ እንዲደርሰውና መምሪያው በኩል አስፈላጊውን ጥብቅ ክትትል እንዲደረግ ሆኖ በጉዳዩ ላይ ተጨማሪ ውሳኔ ለመስጠት ይቻል ዘንድ 5 አባላት ያሉትን ኮሚቴዎች እንዲቋቋም አድርጓል። በዚህም መሰረት ቋሚ ሲኖዶሱ ያቋቋማቸው አጣሪ የሉካን በአጠቃላይ የማህበሩን ሁለንተናዊ እንቅስቃሴና በሚዲያ ያስተላለፋቸውን ስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና በማህበራት ምዝገባ ቁጥጥር ክትትል መምሪያ ጋር በመነጋገር በሚገባ ምርመራውን አጣርተው በአጭር ጊዜ ውስጥ ከውሳኔ ሀሳብ ጋር ለቋሚ ሲኖዶሱ እንዲያቀርቡ ወስኗል። በብፁዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም በማለት ቤተክርስቲያናችን ነገረ ማርያም አስተምሮት ውጭ የሰጡት ስህተት ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሀሳብ ጋር ለቋሚ ሲኖዶሱ በአስቸኳይ እንዲቀርብ ብፁዕነታቸውም ጉዳዩ ተጣርቶ በመጨረሻ ውሳኔ እስኪያገኙ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቅቦ እንዲቆዩ ተወስኗል። በብፁዕ አቡነ ፊሊጶስ በደቡብ ኦሞ ኦሪት ዞኖች ሀገረ ስብከት ሊቀ ጳጳስ ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንት ብፁዕ አቡነ በርናባስ በደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸው የስህተት ትምህርቶችና በሌሎች መንበራን እየተላለፉ ነቀፋ ያለባቸው ትምህርቶች ካሉ ሊቃውንት ጉባኤው በቤተ ክርስቲያን አስተምሮት አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሀሳብ እንዲደርስ በአጭር ጊዜ ውስጥ ለቋሚ ሲኖዶሱ እንዲያቀርብ ውሳኔ አስተላልፏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን ስርጭት ዝግጅት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ በአየር ሰዓት የተሰጠበትን ዝርዝር ሁኔታ በማህበሩ ጋር በተያያዘ አየር ላይ የዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ ይደረግ ሲል ቋሚ ሲኖዶሱ ከውሳኔ ደርሷል። የኢትዮጵያ አየር መንገድ አዲስ አውሮፕላን ማረፊያ ሊገነባ መሆኑ ተሰማ። በኢትዮጵያ አየር መንገድ በአፍሪካ ግዙፍ ያለውን የአውሮፕላን ማረፊያ በ7.8 ቢሊዮን ዶላር ወጪ ሊገነባ መሆኑን አስታውቋል። የአየር መንገዱ ግንባታው ለማስጀመር ዳር ከተባለ ዓለም አቀፍ ኩባንያ ጋር የመግባቢያ ስምምነት የተፈራረመ ሲሆን ግንባታው በሁለት ምዕራፎች ተከፍሎ እንደሚገነባም ተገልጿል። የመጀመሪያ ምዕራፉ 60 ሚሊዮን ተጓዦችን የማስተናገድ የሚችለው አውሮፕላን ማረፊያ ይገነባል። የመጀመሪያው ምዕራፍ ሲጠናቀቅ ደግሞ 50 ሚሊዮን ተጓዦችን የሚያስተናግድ ሁለተኛው ምዕራፍ ይገነባል። የመጀመሪያው ምዕራፍ ግንባታ በ5 ዓመት ውስጥ ማለትም እስከ 2022 ዓመተ ምህረት ይጠናቀቃል ተብሎ ይጠበቃል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከቢቢሲ ጋር በነበራቸው ቆይታ በቢሾፍቱ አቅራቢያ ይገነባል የተባለው ግዙፍ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ መሆኑ ተገልጿል። ይህ ግዙፍ የአየር መንገድ 1.1 ሚሊዮን ስኩዌር ሜትር ላይ የሚያርፍ የመንገደኞችን ተርሚናል
ተርሚናል 126190 ስኩዌር ሜትር ላይ የሚያርፍ አየር መንገዱ ድጋፍ የሚሰጡ ተቋማት እንዲሁም 100,000 ስኩዌር ሜትር ላይ የሚያርፍ የጭነት አገልግሎት መስጫ እንደሚያካትት ገልጸዋል። ለሳቱ ያዝናቸው ዘገባዎቻችን የስካውኑ ነበሩ። ትኩስ ወቅታዊ መረጃዎች እንዲደርሳችሁ ቻናላችን ሰብስክራይብ ያድርጉ። ሰናይ ቀን